ሰላም ትሬደሮች ቴዳ ነኝ። በዚህ ቪዲዮ ስለ ፕሮፊርሞች እናወራለን፣ ሪቪው እናደርጋለን። ለማታውቁም እንዴት እንከፍታለን፣ ፕሮፊርሞች ሲጀምር ምንድናቸው፣ ለምን ይጠቅሙናል፣ ለምን እንከፍታቸዋለን፣ ምንስ እናገኛለን የሚለውን ነገር አጠቃላይ ፈንድድ ኔክስትን ላይ አካውንት በመክፈት ሌሎችም ተመሳሳይ ናቸው። በእርግጥ በስም የተለያዩ ፕሮፊርሞች አሉ። እስከ 10 ጥሩ የሚባሉ ፕሮፊርሞች አሉ። እነዚህ የትሬዲንግ ካምፓኒዎች ናቸው። ትሬደር ነው የሚፈልጉት፣ ግን እንደዛ ሳይሆን የራሳቸውም ጥቅም ያላቸው ናቸው። ለኛ ጥሩ ናቸው። በአነስተኛ ካፒታል ለሚነሱ ሰዎች ከ$6 ጀምሮ በ$10፣ በ$20፣ በ$30 የትልቅ ዶላር አካውንት በመግዛት ቻሌንጅ አለው። መጀመሪያ ላይ ፈተና፣ ያንን ፈተና ሁለት አይነት ደረጃ ያለው ፈተና አለ። ሁለቱን ደረጃዎች ካለፍን ከፍለን የገዛነው ሳንቲም ይመለስልንና እንደገና ደግሞ ያተረፍነውን ወዳውኑ እንቀበላለን። ለምሳሌ በ$20 ወይ በ$30 አንድ የ$5000 አካውንት ብንገዛና ፈተናውን ሁለቱንም ፈተናዎች ብናልፋቸው አንደኛ የገዛንበት ሳንቲም ይመለስልናል፣ ሁለተኛ ደግሞ $400 እና $300 አካባቢ የሚሆን ፔይአውት እናደርጋለን። ያተረፍነው ፈተናውን ስናልፍ ያገኘነው ገንዘብ የሰራነው ገንዘብ ወዳውኑ በ$20 ምክንያት $20 ተመልሳለን። $300 እና $400 ፔይአውት አድርገን እናወጣለን ማለት ነው። ሁለተኛ ደግሞ ዋናው ትልቁ ነገር ያ የ$5000 አካውንት የኛ ሆነ ማለት ነው። ዊዝድሮ አናደርገውም፣ ግን እያተረፍን እናሳድጋለን ማለት ነው። እያተረፍን ፔይአውት እንጠይቃለን እስካላፈነዳ ነው ድረስ ማለት ነው። ውስጡ ለመፈንዳትና ላለመፈንዳቱ ምን አይነት ሪዝኖች አሉ፣ ይሄንን ቻሌንጅ ወይም ደግሞ ፈተና ስናልፍ ምን ነገሮችን መጠንቀቅ አለብን የሚሉትን አንዳንድ ነገሮችን አብረን እናያለን። የምታውቁ ካላችሁ ስኪፕ አድርጉት። ይሄ ለጀማሪዎች እና ምንም ለማያውቁት ነውና በመጀመሪያ ወደ ፈንድድ ኔክስት ዌብሳይት እንሄድና የምናደርገው ምንድነው አካውንት መክፈት ነውና ኢሜል ይጠበቅብናል፣ ወይም ደግሞ ትክክለኛ ስማችንን የያዘ ናሽናል አይዲ ላይ ወይ መንጃ ፍቃድ ላይ ወይ ፓስፖርት ላይ ያለውን ስማችንን በትክክል መሙላት ያስፈልጋል። በኋላ ዊዝድሮ ስናደርግ KYC ቬሪፊኬሽን ሊጠይቋችሁ ስለሚችሉ ወደ ዋሌት ነው በእርግጥ ዊዝድሮ የምታደርጉት፣ ወይም ደግሞ ወደ ክሬዲት ካርድ ዊዝድሮ ታደርጉት ትችላላችሁ። ያለውን ነገር ውስጥ ገብቼ በደንብ አሳያችኋለሁኝ ለጀማሪዎች እንዲሆን አድርጌ፣ በጣም ኮምፕሌክስ ያልሆነ ውስብስብ ባልሆነ መንገድ ለማስረዳት እሞክራለሁ ለማታውቁ። በቅድሚያ ወደ ፈንድድ ኔክስት አካውንት ከዌብሳይት ላይ ከሄድን በኋላ ሬጂስተር ነው የምናደርገው። ሬጂስተር የምትላለች እዚች ጋር ሬጂስተር የሚለው ላይ ከገባን በኋላ ወደዚህ ያመጣልናል። እዚህ ጋር ፈርስት ኔም የሚለውን እንሞላለን። ላስት ኔም የአባታችንን ስም በትክክል ናሽናል አይዲ እዚህ ጋር ራሱ ላይ እንደሚታየው ያው ገቨርንመንት አይዲ ይላል። በትክክል ሁለቱን መሙላት አለብን፣ ስም ፊደል ሳንሳሳት ማለት ነው። ያው እዚህ ጋርም ጾታችንን እንሞላለን። እዚህ ጋር የልደት ቀን በትክክል ናሽናል አይዲም ከሆነ ያው በእንግሊዘኛ ማለት በእዛው ላይ ኢንፎርሜሽናችሁ ላይ ባለው በትክክል KYC በምታስገቡበት ወቅት የምታስገቡትን ኢንፎርሜሽኖች በሙሉ ትሞላላችሁ ማለት ነው። እዚህ ጋር ሀገር አለ፣ ከተማ አለ፣ እንዳላችሁበት ኢሜል ታስገባላችሁ። ኢሜል ያስፈልጋችኋል። ኢሜላችሁ ወሳኝ ነው፣ ሴኪውርድም መሆን አለበት ማለት ነው። እዚህ ጋር ደግሞ ስልክ ቁጥራችንን እናስገባና ሁለቱ ቦታ ላይ ተመሳሳይ ፓስወርድ ከሁሉም አይነት አድርገን እንገባለን ማለት ነው። ሞልተን እንጨርሳለን ማለት ነው። ስልክ ቁጥራችንን እዚህ ጋር ያሉትን ኢንፎርሜሽኖች በሙሉ ትሞሉና እነዚህ ሶስቱን ቲክ ታደርጉና ሬጂስተር የሚለውን ትነካላችሁ ማለት ነው። እሺ ሬጂስተር አድርጋችሁ ከጨረሳችሁ በኋላ ወደዚህ ዌብሳይት ነው የሚያመጣላችሁ ወይም ደግሞ የሚመራችሁ። እዚህ ጋር እኔ ለእናንተ ለማሳየት ብዬ በኢሜይሌ እና በስሜ አዲስ አካውንት ከፍቻለሁኝ። እንደምታዩት እንደዚህ አደርግና በቀጥታ ወደዚህ ዳሽቦርድ ነው የሚያመጣላችሁ አዲስ አካውንት ስትከፍቱ። ከዛ በፊት ምንድነው በስልክም ከከፈታችሁ ቱዌይ ቬሪፊኬሽን ማስተካከል ስላለባችሁ ቱዌይ ቬሪፊኬሽን ያመጣላችኋል። እኔ ስለሞላሁት ነው በስልክ አሁን ገብቼ። ያ ቱዌይ ቬሪፊኬሽን ምንድነው የጉግል አውተንቲኬሽን አፕሊኬሽን ከፕሌይ ስቶር ታወርዱና እሱ ላይ በማገናኘት ቱዌይ ቬሪፊኬሽን ሴቲንግ ላይ ገብታችሁ ኦን ታደርጉና ከጉግል አውተንቲኬሽን ኢሜይላችሁን ተጠቅማችሁ የሚመጣላችሁን
ቁጥር አስገብታችሁ ቱ ዌይ ቬሪፊኬሽኑን ኦን ታደርጋላችሁ ማለት ነው። እኔ ስላሳለፍኩት ነው እዚህ ጋር ቪዲዮን ወይም ደግሞ ስክሪን ሪከርድ ሳደርግ እንደዛ ስላደረግኩት ነው። እዚህ ጋር ነው እንግዲህ ሆም ፔጁ ይሄ ነው። ይሄ ፈንድድ ኔክስት አካውንት ምንድን ነው ወይም ደግሞ የፕሮፊርም አካውንት ለእናንተ በነፃ እንድትለማመዱ አካውንት ይሰጣችኋል። አካውንት ገዝታችሁ ቻሌንጅ ከማድረጋችሁ በፊት አካውንት ማለት ምንድነው? እዚህ ጋር ብዙ ነገሮች አሉ። በነፃም የምትወዳደሩባቸው ፖይንት እየሰራችሁ አካውንት የምትገዙበት የምታጠራቅሙበት ምንም አይነት ዲፖዚት ሳታደርጉ በኢንፊኒቲ ፖይንት እና በአንዳንድ ታስኮች የሆነ ፈንድድ አካውንት የምታገኙበት ኦፖርቹኒቲዎች አሉ። እሱን ወደ በኋላ ላይ ስለ ሁሉም ውስጥ እየገባሁኝ ያሳያችኋለሁ። መጀመሪያ ግን እዚህ ዌብሳይቱ ላይ ከገባን በኋላ እዚህ ስታርት ቻሌንጅ የሚለው ውስጥ ገብቼ ያለውን ነገር አንዳንድ ነገር ልንገራችሁ። ስታርት ቻሌንጅ የሚለው ውስጥ ገብተን የምናገኛቸው ነገሮች ምንድነው? እዚህ ጋር ሲኤፍዲ የሚል አለ፣ ፊውቸር አለ፣ ስቴላር 2 ስቴፕ አለ። እዚህ ጋር ደግሞ ስቴላር 1 ስቴፕ አለ፣ ስቴላር ላይት አለ፣ ስቴላር ኢንስታንት የሚል አለ። እኛ እዚህ ጋር ፎከስ የምናደርገው ሌሎቹን ውስብስብ ነገሮች እንተዋቸውና እዚህ ጋር ሲኤፍዲ የሚለውን ብቻ ነው ፎከስ የምናደርገው። ፊውቸር የሚለውን አንነካም፣ እዛ ውስጥም አንገባም። ብዙ ኮምፕሌክስ የሆኑ ነገሮች ስለ ኮንሲስተንሲ ህግ ምናምን እንትን የሚሉ ትንሽ ከበድ የሚሉ ነገሮች ስላሉ እዛ ውስጥ አንገባም። ግን በሌሎችም ተመሳሳይ ነው። ሲኤፍዲ የሚለው ውስጥ ስቴላር ላይት የምትለዋን ነክተን እዚህ ጋር ስላሉት ስለ አንዳንድ ነገሮች እነግራችኋለሁ ማለት ነው። እዚህ ፕሮፊርም አካውንት ላይ የ$5000 አካውንት ልንገዛ እንችላለን። የ$10000 አካውንት ልንገዛ እንችላለን። የ$25000 አካውንት ልንገዛ እንችላለን። የ$20000 አካውንት ልንገዛ እንችላለን። የ100,000 የ200,000 እዚህ ጋር አካውንቱን ገዝቶ ፈንድድ ለማድረግ የሚያስከፍለው ክፍያ ነው ያለው እዚህ ጋር የምታዩት። የ$5000 አካውንት ለመግዛት ስቴላር ላይት የሚለው ላይ ማለት ነው። ሌላ አለ በኋላ ነግራቸዋለሁ። እዚህ ጋር ስቴላር 1 ስቴፕ የሆነ ስቴላር አካውንት አለ። እዚህ ጋርም ስቴላር 2 ስቴፕ የሆነ አለና ተመሳሳይ ናቸው አብዛኞቹ ነገሮች። ከዋጋ ጋር የተያያዙ ነገሮች ናቸው አንዳንድ ነገሮች ያሉትና ከዋጋ ጋር ልዩነትና ከፔአውት ወይም ደግሞ ከሚገዙበት አንዳንድ የተወሰኑ ልዩነቶች አሉት። ለጀማሪዎች የሚሆነው ግን ስቴላር ላይት የሚለው ነው ማለት ነው። ስለዚህ እዚህ ስቴላር ላይት የሚለው ላይ የ$5000 አካውንቱን በ$32 ትገዙትና 2 ፌዝ አለው። ይሄንን አካውንት ፈንድድ ለማድረግና በኩፖን ስትገዙ $32 ሊቀንስላችሁ ይችላል ወደ $20 እና ከዛ ትንሽ ከፍ ብሎ 40% ዲስካውንት ካገኛችሁ 20% ዲስካውንት ኮዶች አሉ፣ ኩፖኖች አሉ። ቴሌግራም ላይ አስቀምጥላችኋለሁኝ። እነዛን ካገኛችሁ ከ$32 ዝቅ ብሎ ትንሽ እስከ 25 እስከ 20 ምናምን ልትገዙት ትችላላችሁ እና ገዝታችሁት ይህንን $5000 ፈንድድ ካደረጋችሁት አንደኛ የገዛችሁበት ይቺ $32 ልትመለስላችሁ ትችላለች። እንደገና ደግሞ የዚህ ያተረፋችሁት $400 እና $300 አካባቢ የሚደርስ ፔይ ትከፈላላችሁ ማለት ነው። ሶስተኛ ደግሞ ምንድነው? ይሄንን $5000 አካውንት ወሰዳችሁ ማለት ነው። በዚህ ትሬድ እያደረጋችሁ ፔአውት መጠየቅ ወይም ደግሞ ዊዝድሮ ማድረግ ትችላላችሁ ማለት ነው። መቼ የሚለውን ወደ ታች ዝቅ እያልን እናያለን። በ$32 ይህንን አካውንት የ$5000 አካውንት ከገዛን ወይም ደግሞ በ$59 ይህንን የ$10000 አካውንት ከገዛን ወይም ደግሞ እንደዚህ እንደምታዩቸው ከገዛን ምንድነው የሚጠበቅብን? እዚህ ጋር ፌዝ 1 አለ፣ ደረጃ አለ። ደረጃ 1ን ለማለፍ 8% ማትረፍ አለባችሁ ነው። 8% ማለት ወደ $400 አካባቢ ይመስለኛል የ5000 ልክ እንደዛ ማለት ነው። $400 ሳትከስሩ ማትረፍ ነው። ፌዝ 2 ደግሞ በፌዝ 1 $400 ወይም ደግሞ 8% ካተረፋችሁ የ5000ን 8% ማለት ነው። የ5000ን 8% ስታካፍሉት $400 አካባቢ ነው የሚመጣው። ስለዚህ በቀን የሚጠበቅባችሁ የኪሳራ መጠን አለ። በቀን አጠቃላይ ይህንን አካውንት በ$32 ከገዛችሁት በኋላ ይሄንን ወይም ደግሞ እዚህ ጋር ያሉት እንደ አቅማችሁ ከገዛችሁ በኋላ አጠቃላይ መክሰር የሚጠበቅባችሁ 8% ነው ወይም ደግሞ $400 ከከሰራችሁ ከዚህ ከ$5000 አካውንት ከገዛችሁት በኋላ ትሬድስ አድርጋችሁ ፌዝ 1ን ለማለፍ ወይም ደግሞ ፌዝ 2ን ለማለፍ 8% ከከሰራችሁ ወይም ደግሞ $400 ከከሰራችሁ
በአጠቃላይ ማለት ነው በየቀኑ ተደምሮ የምትከስሩት ተደምሮ $400 ከከሰራችሁ ይሄ $32 የገዛችሁበት አካውንት ታጡትና ይፈነዳል። የ25000 አካውንት ማለት ነው። ሌላ ቻሌንጅ ነው፣ አዲስ ስታርት ቻሌንጅ ብላችሁ የምትገዙት ማለት ነው። ስለዚህ ይሄንን $32 ገዝታችሁ ቻሌንጅ የጀመራችሁትን አካውንት ፈንድድ ሳታደርጉት ታጡታላችሁ ማለት ነው። በምን ምክንያት? በየቀኑ 4% ወይም ደግሞ $200 ከከሰራችሁ በቀን ውስጥ በጣም መጠንቀቅ አለባችሁ። ሪስክ የምታደርጉት በጣም አነስተኛ የሆነ ሳንቲም ነው መሆን ያለበት። ነገር ግን በጣም ስሜታዊ ሆናችሁ በተለያየ ምክንያት ስቶፕ ሎስ ሳታስቀምጡ ረስታችሁት የሆነ ትልቅ ሎት ሳይዝ ተጠቅማችሁ፣ ህጎች አሉ አንዳንድ እንደውም ማታደርጓቸው ከኒውስ ጋር በተያያዘ ከዜና ጋር ትሬድ የምታደርጉባቸው ራሱ ደቂቃዎች አሉ። ከ5 ደቂቃ በፊት ከ2 ደቂቃ በፊት ምናምን የሚባሉ እነሱን ወደኋላ ይሄንን ፔጅ እንጨርስና እነዛን አሳያችኋለሁ። ነገር ግን ይሄንን ቻሌንጅ በ$32 ገዝታችሁ በቀን ውስጥ 4% ሳትከስሩ ወይም ደግሞ $200 በቀን ሳትከስሩ ትንንሽ ሳንቲም ማትረፍ ከቻላችሁ በቀን $50 ሊሆን ይችላል፣ $100 ሊሆን ይችላል። በአንድ ቀንም ፓስ ልታደርጉት ትችላላችሁ። ይህን 8% ወይም ደግሞ $400 የ$5000 አካውንት ኑሯችሁ በ8% ወይም ደግሞ $400 ማትረፍ ማለት እንዴት ፈንድድ አላውቅም ማለት ያው አንዳንድ ህጎች ስላሉ ነው እንጂ ለጀማሪዎች ትንሽ ውስብስብ ስለሚያደርገን አይምሮአችን ላይ የሚሰራ ነገር ምናምን ስላለ ነው እንጂ ተራ ነገር ነው። እኔ ቀላል ነው ብዬ ነው የማስበው። እስቲ እንሞክረዋለን። መጀመሪያ በዲሞ አካውንት ወይም ደግሞ በፍሪ ትሪያሉ እንሞክረውና ከዛ ደግሞ አብረን ገዝተን የምናደርገውን ታያላችሁ ማለት ነው። እውቀቱ ምንም ነገር የሌላችሁ መግዛት ያልቻላችሁም እንዴት እንደሚሰራና ምን ነገሮችን እንደምንከተል ቻሌንጅ ከሚያደርጉት ልጆች ጋር ሁሉንም ነገር ላይቭ ላይ ስለሆነ የምንወስደው ሲግናሎች ይቀመጣሉ። በእርግጥ ግን ስካልፕ ለማድረግ አንዳንድ ነገሮች ትንንሽ ስዊንጎችንም ትሬድ ልናደርግ ስለምንችል እነሱን ነገር ታዩታላችሁ። ቴሌግራም ላይ ሁሌ ላይቭ ልንኖር እንችላለን። ዩቲዩብም ላይ ሊኖር ይችላል። ፌስቡክ ላይም ላይቭ እንገባለን ማለት ነው። እና ይሄንን $5000 አካውንት ይዛችሁ በቀን ዴይሊ ሎስ 200 ተፈቅዶላችኋል። 200ን ሳትከስሩ ማትረፍ ማለት ነው። አጠቃላይ ግን በየቀኑ ተደምሮ $400 ከሞላችሁ በቀን ኢቭን $200 ሳትከስሩ ይሄንን ሳትከስሩ እንኳን በየቀኑ $50 $100 እየከሰራችሁ ያ ተጠራቅሞ $400 ከሞላ ይሄንን አካውንት ታጡታላችሁ ማለት ነው። ስለዚህ እነዚህ ሁለት ጥንቃቄ ያስፈልጋል ማለት ነው። ይሄንን አካውንት ፈንድድ ለማድረግ ወይም ደግሞ ዊን ለማድረግ ፈተናውን ለማለፍና ለመቀበል $400 እንዳለፋችሁ ዊዝድሮ ለማድረግ የሚጠበቅባችሁ ፌዝ 1 እና ፌዝ 2 የሚባሉ እነዚህ ሁለቱ ነገሮች ናቸው። የመጀመሪያውን $8% ታተርፋላችሁ ወይም ደግሞ $400 አካባቢ ስታተርፉ ፓስ ታደርጉታላችሁ። ይህን ደረጃ ማለት ነው። አለፋችሁ፣ ኢሜይልም ያሳውቃችኋል፣ ኮንግራጁሌሽን ይላችኋል። ወደ ፌዝ 2 ትዘዋወሩና ፌዝ 2 ላይ ደግሞ ወይም ደግሞ ሁለተኛው ፈተና ላይ ደግሞ ምንድነው 4% ነው የምታተርፉት። የዚህን የ5000ን ወይም ደግሞ የገዛችሁትን ማለት ነው የ10000ም የ25000ም 4% ታተርፋላችሁ ማለት ነው። 400 ማለት $200 አካባቢ እዚህ ጋር እንደምታዩት ይሄ ሎስ ነው። ይሄ ማክሲመም ኦቨራል ድሮ ዳውን ወይም ደግሞ ሎሳችሁን ይሄ ኦቨራል ነው። ይሄ ዴይሊ ነው። ይሄ አጠቃላይ ነው። እዚህ ጋር ያለው እንዳያወዛግባችሁ። ስለዚህ 4% በሁለተኛው ፈተና ማትረፍ አለባችሁ። $200 ስታተርፉ ይህንን አካውንት ፈንድ አደረጋችሁት፣ ሰርቲፊኬት ይሰጣችኋል። ፈንድድ ትሬደር ትሆናላችሁ፣ ትፎክራላችሁ ምናምን ማለት ነው። ምክንያቱም አንደኛ በ$30 ወይም ደግሞ በ$25 $400 ወዳውኑ ዊዝድሮ ልታደርጉ ነው ፈንድድ ስላደረጋችሁት። ሁለተኛ የ$5000 ባለቤት ሆናችሁ፣ ምክንያቱም ይህንን ሳታፈነዱ በቀጣይም ትሬድ እያደረጋችሁ ዊዝድሮ ማድረግ ስለምትችሉ ማለት ነው። ስለዚህ $5000 አካውንት ኑሯችሁ $400 ወዳው ዊዝድሮ አድርጋችሁ፣ ምክንያቱም እነዚህን ፌዝ 1 እና ፌዝ 2 ትሬድ ስታደርጉ ስላተረፋችሁ ማለት ነው። ያተረፋችሁትን ትወስዳላችሁ። እዚህ ጋር ፕሮፊት ስፕሊት የሚል ነገር ስላለ ማለት ነው 95%፣ እርግጥ 85% አካባቢ ነው፣ ግን ያተረፋችሁ ስትሄዱ ይጨመራል ማለት ነው። እስከ 95% ድረስ የእናንተ ይሆናል። ይሄን ያተረፋችሁትን ማለት ነው። የ8% $400 አካባቢ አይደለ? የዛን ትወስዳላችሁ ማለት ነው። ስለዚህ ይሄንን ለማድረግ ምንድነው በትሬዲንግ ጊዜ ትሬድ
ኒውስ ዜናዎችን ወይም ደግሞ እንደ ሲፒአይ ኤፍኦኤምሲ ያሉ ወይም ደግሞ ሌሎች ሃይ ኢምፓክት የሆኑ ዜናዎችን ትሬድ ማድረግ ትችላላችሁ። ራይት ነው። እዚህ ጋር ግን አንዳንድ ህጎች አሉ፣ ድብቅ ህጎች አሉ። ግን ብትጠነቀቁ ጥሩ ነው። ኒውስ ትሬድ ባታደርጉ ይመከራል። አንደኛ በጣም ስፓይክ ይኖረዋል። በጣም ትልልቅ ካንድሎች ስለሚፈጠሩ ስቶፕ ሎሳችሁ የመመታት እድሉም ከፍተኛ፣ የማትረፍ እድላችሁም ከፍተኛ ስለሆነ ትሬዲንግ ይዛችሁ ከቆያችሁ በኒውስ በሃይ ኢምፓክት ዜናዎች አካባቢ መግባትና መውጣት ጥሩ አይደለም። ገብታችሁ የጠበቃችሁ የቆያችሁ ከሆናችሁ ችግር የለውም። ይዛችሁ ትቆዩና ጠዋት ገብታችሁ ከሆነ 9 ሰዓት አካባቢ ምናምን ስለሆነ ዜናዎች ብዙ ጊዜ የሚለቀቁት በኒውዮርክ ሴሽን ምናምን ላይ በኒውዮርክ የገበያ ክፍለ ጊዜ ላይ ስለሆኑ የሚለቀቁት ዜናዎቹ እነዛን ዜናዎች እዚህ ጋር ምንድነው ትሬድ ማድረግ ትችላላችሁ። ግን ዜናው ሊለቀቅ 1 ደቂቃ 2 ደቂቃ ሲቀረው ባትገቡ ይመከራል። አይገባም። እኔም ጋይድ ስለማደርጋችሁ አብሬ እዛው ላይቭ ትሬድ እያደረግን የምንወስዳቸው ትሬዶች በሙሉ አንድ ላይ ስለሆነ በራሳችሁ ገብታችሁ ብሎ የምታደርጉት ከሆነ ያንን ያው ምንም ማድረግ አልችልም። እኔ ግን እናንተን ለማገዝ ነው ይሄንን ነገር አብረን ስካልፕ እያደረግን ትንንሽ ሎት ሳይዞችን እየተጠቀምን ትንንሽ ፖዚሽኖች እና ሪስክ የምናደርገው 1% 2% ሪስክ እያደረግን ይሄንን አካውንት ፓስ ለማድረግ እና እናንተን ለማገዝ እኔ ያለፍኳቸውን ወይም ደግሞ የተሳኩልኝን ነገሮች ተጠቅሜ ስካልፕም ስዊንግም ትሬድ አድርጌ በአንድ ትሬድ ኢቭን በአንድ ትሬድ ሁሉ ልናልፉ የምንችልባቸው ኦፖርቹኒቲዎች ስላሉ እነዛን ጠብቀን ስለምንገባ አንድ ላይ ነው የምንገባው። በቻሌንጅ በብዛት አብረን ፓስ እንድናደርጋቸው ስለሆነ ይሄንን ነገር እያዘጋጀው ያለሁት። ኒውስ ትሬድ ማድረግ ትችላላችሁ። ነገር ግን ዜናው ከመውጣቱ ከ2 ደቂቃ በፊት መውጣትም መግባትም አይመከርም። አታደርጉ። ከ5 ደቂቃ በፊት በቃ አትግቡ፣ አትውጡ። ምክንያቱም ሊፈነዳ ይችላል አካውንቱ፣ ልትቀሙ ትችላላችሁ ይሄን ህግ ስለጣሳችሁ ምናምን። ስለዚህ ኒውስ ትሬድ ያው እስካሁን ብዙ እንደዚህ አይነት ነገሮችን አላየሁም ፈንድድ ኔክስት ላይ። ነገር ግን ባታደርጉ ይመከራል። ግን ይፈቀዳል ዜና ትሬድ ማድረግ ማለት ነው። ፕሮፊት ስፕሊት ያው 95% መውሰድ ትችላላችሁ። ቅድም ነግሬያችኋለሁ። ያው 8% ስለምታተርፉ $400 አካባቢ የዛን 95% ወይም ደግሞ 85% ፔይአውት ትጠይቃላችሁ፣ ዊዝድሮ ታደርጋላችሁ ማለት ነው። ትሬድ ለማድረግ ይሄንን ፓስ ለማድረግ 5 ቀን የግድ ትሬድ ማድረግ አለባችሁ። ይሄንን ፌዝ 1ንም ፌዝ 2ንም 5 ቀን ትሬድ ማድረግ አለባችሁ፣ ግዴታችሁ ነው። በየቀኑ ትንሽ ነገር ገባችሁ ትልቅ በአንድ ቀን ፓስ ልናደርገው እንችላለን። ይሄንን ፌዝ 1ን 8% የሆነ ትሬድ ወስደን $100 ሪስክ አድርገን ያን ፖዚሽን ፓስ ስናደርገው $400 በአንድ ቀን ልናተርፍ እንችላለን። ግን በመጀመሪያው ቀን ፓስ አደረግነውና በሚቀጥለው ቀን ወደ ፌዝ 2 መዘዋወር አንችልም። የግድ 4 ቀን መጠበቅ አለብን። እዚህ ጋር የግድ 5 ቀን ትሬድ ማድረግ አለባችሁ ስለሚል ማለት ነው። ስለዚህ ትንንሽ ነገሮችን ትሬድ እያደረጋችሁ $1 $1 $2 ፖዚሽን ዝም ብላችሁ ከፍታችሁ የዘጋችሁ እዛችሁ በ5 ደቂቃ በ1 ደቂቃ ኦኬ፣ ትንንሽ ነገሮችን ኦኬ ወዳው ከፍታችሁ እዚህ ጋር ጥንቃቄ አድርጉ። ወዳው ፖዚሽን ከፍታችሁ መዝጋት አትችሉም። እንደ ስካልፐር መቆየት አለበት ትንሽ ብዬ ስለማስብ የተወሰነ ትንሽ አካውንት ከፍታችሁ እሷን ስቶፕ ሎስ እስከሚነካ ድረስ መጠበቅ ነው። ለ5 ደቂቃ ለ3 ደቂቃ ለ4 ደቂቃ ምናምን እና 5ቷን ቀን በዛ ማሳለፍ ይቻላል። ወይም ደግሞ ቀስ ብለን 5 ቀንም ፈጅተን ይቺን 8% እናተርፋለን ማለት ነው። 1%ም ሪስክ እያደረግን ምናምን ማለት ነው። ይሄ ፈርስት ዊዝድሮዋል የመጀመሪያውን ዊዝድሮ የምታደርጉት ወይም ደግሞ ገንዘባችሁን የምታወጡት ሲጀመር ቀን ይፈጅብናል ይሄን ነገር ፓስ ለማድረግ እና ፈንድድ ትሬደር ለመሆን ወይም ደግሞ እነዚህ ጋር ያሉትን አካውንቶች ሌሎቹንም አፎርድ ማድረግ የምትፈልጉ ካላችሁ አናግሩኝ። የ50 ሺውንም የ100 ሺውንም ምናምን በግል አብረን ትሬድ እናደርጋቸዋለን አቅም ያላችሁን። ግን ለአብዛኞቻችሁ ነው ይሄንን አቅም ለሌላችሁ ወይም ደግሞ ግንዛቤው ለሌላችሁ እንድትሞክሩት በሚል ነው። ኤክስፔሪየንስም አንድ ጥሩ ነገር ስለሆነና ከትምህርትም ጎን ለጎን ዲሞ ላይ ብቻ ሳይሆን እነዚህ አይነት ነገሮች ስሜታዊ የሚያደርጋሉ እንደ ትክክለኛ ገንዘብም ስለሆኑ ብዙ ጊዜ ዲሞ ላይ ጊዜ ከምትፈጁ ፈንድድ አካውንቶች ላይ ጊዜ ብትፈጁ ጥሩ ነው ብዬ ስለማስብ ፕራክቲስ ማድረጉ ጥሩ ነው። እነዚህ ሳንቲሞች ማለት እስከ 3000 4000 ብር እናንተ ያው ጫማ፣ ሱሪ፣ ልብስ የተለያየ ነገር ሊገዛ ይችላል። ግን ላይፍ ቼንጂንግም የሆነ ነገር ስለሚያመጣላችሁ ታገሉ። ሁሉም ነገር ትግል ነው። እኔ ብዙ ጊዜ ትምህርት ላይ ፎከስ እንድታደርጉ አልፈልግም። የበላችሁ በተማሩ ነውና አላውቅም የብዙዎቻችሁን አቀባበል። ለማንኛውም
21 ቀን መጠበቅ አለባችሁ ገንዘባችሁን ለመቀበል ማለት ነው። ዊዝድሮ የምታደርጉት የምትጠይቁት በ21ኛው ቀን ነው። ሌሎች አሉ እዚህ ጋር ስቴላር ምናምን ስቴላር ስቴፕ 1 ስቴፕ እና ሌሎቹ አሉ። እዚህ ጋርም ኢንስታንት ምናምን የሚል አለ። ከዚህ ከ5 ቀን የሚፈጅ ዊዝድሮዋል ምናምን ነገሮች አሉ። እነሱን እንትን ማለት ትችላላችሁ። አካውንት ጨምራችሁ የምትገዙበትን ፊ ስለሚለይ እነዛን እንደዛ ማድረግ ትችላላችሁ። ነገር ግን ዊዝድሮ የምናደርገው በ21ኛው ቀን ነው። አንደኛ ትሬድም ስናደርግ ጊዜ ሊፈጅብን ስለሚችል ዊዝድሮ የምናደርገው ወደ ዋሌታችንም ሆነ ወደ ክሬዲት ካርዳችን ገንዘቡን ይሄንን ያተረፍነውን $400 ወዳውኑ ፈተናውን አልፈን የመጀመሪያውን ዊዝድሮዋል የምናደርገው በ21ኛው ቀን ነው ማለት ነው። እንደገና እዚህ ጋር ሪፈንደብል ፊ የሚል አለ። ተመላሽ የሆነ ገንዘብ ነው። $32 የከፈልናት እዚህ ጋር ቻሌንጁን ስንገዛ የከፈልናት $32 ወይም ደግሞ በኩፖን ተጠቅመን $20 $25 ከከፈልን ያችም ትመለስልናለች። ግን ሊመለስ የሚችለው ሜቢ ከተወሰኑ አካውንቶች በኋላ ይመስለኛል። ከሁለተኛ አካውንት ከገዛን ሶስተኛ አካውንት ከገዛን እስቲ እዚህ ጋር ኢንፎርሜሽን አለች። እዚች ጋር የምትነበብ ነገር አለች፣ አንብቧት። ኦኬ ፔይአውት ለሶስተኛ ጊዜ ስናደርግ ነው። ከተወሰኑ ከ2 ከ3 ፔይአውቶች በኋላ ነው ሊመለስልን የሚችለው። ይሄ አሳሳቢ አይደለም። እኛ ሲጀመር $400 አካባቢ ወዳውኑ ዊዝድሮ ስላደረግን እኔ እዛ ላይ ብዙ ፎከስ እያደረግኩ አይደለም። ብዙ ጊዜ ኤፍቲኤምኦ እና እንትን ስለሆነ የምጠቀመው ፈንድ ኔክስት የምጠቀማለሁ። ግን ብዙ ጊዜ እንደዚህ አይነት ነገሮች ላይ ፎከስ አላደርግም እና ዋናው አካውንቴንም እንዴት እንደማወጣው አንዳንድ ከፕራይቬሲ የተነሳ ነው። ሶሪ። ስለዚህ እዚህ ጋር ያለው ነገር ምንድነው? $32 ከፍላችሁ ተመላሽ ሊሆን ደረግላችሁ ይችላል። ግን ተራ ሳንቲም ነው። ትልቅ ሳንቲሞችን እየሰራችሁ እና ዊዝድሮ እያደረጋችሁ ስለሆነ እዚህ ጋር አካባቢ ያለው ይሄ ነው። እዚህ ጋር ስቴላር 1 ስቴፕ የሚል አለ። አንድ ነው። አንደኛ እዚህ ጋር ምንድነው ፈንድ ኔክስት አንዳንድ ጥሩ ነገሮች አሉ። አንደኛ $6000 አካውንቱን በ$65 ገዝታችሁ ትሬድ ስታደርጉ 15% ፕሮፊት ሼር አላችሁ። የዚህ $6000 15% ማለት ምቱትና ብሩን አካፍሉት። አንደኛ ይሄንን ፓስ ስታደርጉት የሚሰጣችሁ ወደ 400 600 ይሁን $500 አለ። $65 ነው የምትገዙት። አንድ ፕሮፊት ታርጌት ብቻ ነው፣ አንድ ደረጃ ብቻ ነው ያላችሁ። 10% ነው የምታተርፉት። ወደ ስንት ማለት ነው? 1600 እንደዛ አካባቢ መሰለኝ። 600 አካፍሉትና $6000ን 10% ታተርፋላችሁ። ይሄንን ፓስ ለማድረግና ፈንድድ ለማድረግ ማለት ነው። $65 ነው የምትገዙት። በኩፖን $60 አካባቢ ሊሆን ይችላል። ግን እዚህ ጋር 15% ፕሮፊት ሼር ተጨማሪ ታገኛላችሁ። እዚህ ጋር አንደኛ አካውንቱን ፓስ ስታደርጉት $6000፣ $15000፣ $25000፣ $50000፣ $100000፣ $200,000 አካውንት ሊኖራችሁ ይችላል። ሲጀመርም አላችሁ ፓስ ካደረጋችሁት። ሁለተኛ የዚህ የሚከፈላችሁ ፓስ ስላደረጋችሁት የሚከፈላችሁ አለ 95% ማለት ነው። የዚህ የፕሮፊት ታርጌቱ 95%፣ 10% አይደለ ፕሮፊት ሰርታችሁ አካውንቱን ፈንድድ የምታደርጉት፣ የዛ የሚሰጣችሁ 10% አለ። ከዛ ከ10% በተጨማሪ ደግሞ እዚህ ጋር $6000 15% ይሰጣችኋል ተጨምሮ ማለት ነው። ወደ $600 ከሆነ የዚህን 15% ስትጨምሩበት በጣም ብዙ ብር ነው የሚሆነው እና $600 ከሆነ ዊዝድሮ የምታደርጉት በ$65 ወደ $1000 ምናምን ዊዝድሮ አብራችሁ ታደርጋላችሁ ማለት ነው። እዚህ ስቴላር 1 ስቴፕ ላይ ማለት ነው። አጠቃላይ እዚህ ጋር ምንድነው ጉዳቱ? ማክሲመም ኦቨራል ሎስ ወይም ደግሞ ድሮዳውኑ 6% እና 3% ነው። በቀን 3% ነው ወይም ደግሞ $180 ብቻ ነው እንትን ማለት የምትችሉት መክሰር የምትችሉት። በጣም ጠባብ ነው። እዚህ ጋር አጠቃላይም 300 ምንድነው
$360 ወይም ደግሞ 6% አካባቢ ነው። ኒውስ ትሬድ ማድረግ ትችላላችሁ። ፕሮፊት ስፕሊቱ 95% ነው። ሚኒማል ያው 2 ቀን ነው። 2 ቀን ብቻ ነው። ቅድም እዛ ጋር እንዳያችሁት እዚችኛዋ ስቴላር ላይት ላይ እዚህ ጋር 5 ቀን ነበረ። ፈርስት ዊዝድሮዋል ደግሞ 21 ቀን ምናምን አካባቢ ነበረ። እሱ ወደ 5 ቀን ወርዶላችኋል። ዊዝድሮ የምታደርጉበት ትሬድ የምታደርጉበትም 5 ቀን አትጠብቁም። በ2 ቀን በአንድ ቀንም ፓስ ካደረጋችሁት በመጠበቅ አይጠበቅባችሁም። በቃ 2 ቀን ብቻ ነው የሚጠበቅባችሁ ትሬድ ለማድረግ ማለት ነው። ሪፈንድ ይደረግላችኋል። የከፈላችሁት ቻሌንጁን ለመግዛት ወይም ፈተናውን ለመግዛት የከፈላችሁት $65 ይመለስላችኋል። ሌሎቹም እንደዚሁ ናቸው፣ ተመሳሳይ ናቸው። እንደምታዩቸው መርጣችሁ መግዛትና ፈተናውን መውሰድ ትችላላችሁ። ፈተናውን ካለፋችሁ ይሰጧችኋል ማለት ነው ገንዘቡን። እነዚህ ፈንድኔክስት እና ኤፍቲኤም የሚባሉ ሌሎችም አሉ፣ አስተማማኝ ናቸው ብዬ የማስባቸው እነሱ ጋር ተመሳሳይ ነው አብዛኛው ነገር። ግን ይሄ ፐርሰንት 15% ፕሮፊት ሼር ምናምን የሚባለው ፈንድድ ኔክስት ላይ ብቻ ነው ያለውና የተለየ ነገር እዚህ ፈንድድ ኔክስት ላይ ያለው ይሄ ነው። ተጨማሪ ልዩ የሚያደርጋቸው እነዚህ ነገሮች ናቸው። 15% ተጨማሪ ፈንድድ ስትሆኑ ከሚሰጣቸው 10% ፕሮፊት ሼር በተጨማሪ 15% አለና ይሄ ነው ስቴላር ዋን ስቴፕ የሚለው ማለት ነው። እዚህ ጋር ስቴላር 2 ስቴፕ አለ። የምትገዙት $59 አካባቢ ነው። የተወሰነ ተመሳሳይ ነው። ይሄም 15% ፕሮፊት ሼር አለው፣ ግን 2 ፈተና ነው ያለው። ፕሮፊት ታርጌት የምታደርጉት 8% እና 5% ነው። 117 አካባቢ ተጨማሪ ያለው እዚህ ጋር ያለ ነው። እነዛን እንገዛለን ወይም ደግሞ የምንፈልገው እንደ የአቅማችን ነው። ተመሳሳይ ነው አብዛኛው ነገር። እዚህ ጋር 2 ስቴፕ ሲሆን 21 ቀን ነው። እንደ ስቴላር ላይት 5 ቀን መጠበቅ አለባችሁ ትሬድ አድርጋችሁ። ፕሮፊት ስፕሊቱ 95 ነው። ኒውስ ትሬድ ማድረግ ትችላላችሁ ማለት ነው። ሌላው ያው ምንም አይሰራላችሁም። እነዚህ ስቴላር ኢንስታንት የሚሉት የሆነ ሩል አላቸው፣ ህጎች አላቸው ምናምን እና ያ ህግ ደግሞ ላይጠቅማችሁ ስለሚችል ሊያጨናንቃችሁ ስለሚችል ይሄንን ተውና በዚህ መንገድ ነው የምንገዛው ማለት ነው። ስለዚህ መግዛት ከፈለግን ለምሳሌ ይሄንን ጌት ምናምን እንላለን። ሜታ ትሬደር 5 እንመርጣለን፣ ሲ ትሬደር እንመርጣለን፣ MT4 እንመርጣለን። ትሬድ የምናደርጋባቸውን ፕላትፎርሞች ማለት ነው። ፕላትፎርሙ እኔ በብዛት የምጠቀመው በብዛት ብቻ ሳይሆን ኦንሊ ኢቭን ኤክሰነስ ኖሮኝ የኤክሰነስ አካውንቴን ወይም ደግሞ የፔፐርስቶን እንትኑን አልጠቀምም እና ፔፐርስቶን ሲሆን በራሱ በእንትና ነው የምጠቀመው በትሬንዲንግ ቪው ላይ ትሬድ አደርጋለሁኝ። ሌላ ኤክሰነስ ሲሆን ግን MT5 ላይ ነው የምጠቀመው ትሬድ የማደርገው። ኤክስኪዩት የማደርጋቸው ትሬዶችን MT5 አፕሊኬሽን አውርጄ የትሬዲንግ አካውንቴን ነው የማገናኘው፣ ዋናውን ሳይሆን የከፈትኳቸውን ሪል አካውንቶች ከMT5 ጋር በማገናኘት ትሬድ አደርጋለሁ ማለት ነው። እዛ ላይ ስለሆነ ፈጣንም ስለሆነ አስተማማኝም ስለሆነ ብዙ ፖዚሽኖችን ለመክፈት ለመዝጋት በደንብ ትሬድ ለማድረግ ኤክስፔሪየንስ ያለኝ ወይም ደግሞ ልምድ ያለኝ እዛ ላይ ስለሆነ እነዚህን ነው የምጠቀመውና MT5 እናንተን መክራችሁ MT5 መርጣችሁ MT5 አፕሊኬሽን ከፕሌይ ስቶር አውርዳችሁ ከዚህ ከፈንድድ ኔክስት የሚሰጣችሁን ዩዘር ኔም እና ሎጊን ሰርቨር እና ፓስወርድ ይዛችሁ ወደ MT5 ሄዳችሁ በኢሜል ይላክላችኋል ስትገዙት። እሱን MT5 ላይ አስገብታችሁ የፈለጋችሁትን BTC፣ USD፣ XAUs፣ ወርቅ፣ የፎሬክስ ፔሮችን ምናምን ትሬድ ማድረግ ነው ማለት ነው። MT5 ላይ MT5 አፕሊኬሽን ነው ትሬድ ማድረጊያ ማለት ነው። እንደ ትሬድ እንዲያደርግላችሁ ራሱ የሆነ ሰው አካውንታችሁን መስጠት ትችላላችሁ። አካውንታችሁን የምትሰጡት ግን ይሄንን ወይ የኤክሰነስ አካውንት ወይ አይሲ ማርኬቱ የሆነ የተመዘገባችሁበትን ሳይሆን የሚሰጣችሁ አለ ሌላ ተጨማሪ የሆነ አካውንት ስትገዙ በኢሜል የሚላክላችሁ ወይም ደግሞ ኤክሰነስ ላይም ሪል አካውንት ከፍታችሁ ትሬድ ማድረግ ስትፈልጉ የMT5 መግቢያ ሰርቨር እና ሎጊን እና ፓስወርድ ይሰጣችኋል። እሱን ይዛችሁ MT5 ላይ ታስገባላችሁ ማለት ነው። ዋናው አካውንት አይደለም ይሄን የምትሰጡት ማለት ነው። ለሰው እንኳን ትሬድ እንዲያደርግላችሁ ከፈለጋችሁ ከኮፒ ትሬዲንግ ምናምን በላይ እናንተ እንኳን ስኪል ወይም ደግሞ ችሎታ ባይኖራችሁ የምታደርጉት ምንድነው MT5 ላይ ትሬድ ታደርጋላችሁ ራሳችሁ። ለሌላ ሰውም ለጓደኛችሁም ትሬድ ማስደረግም ትችላላችሁ።
MT5 ላይ ማለት ነው። እሱን በኮምፒውተርም አለ። ይሄ ነው። ብዙ እንትኖች አሉት። አንዳንድ ራሱን የቻለ ማወቅ የሚገባችሁ ነገር አለ ስለ ሜታትሬደር 5 ወይም ደግሞ MT5 አንዳንድ ነገሮች አሉ። ግን የኮምፒውተሩ ይሄን ይመስላል። ሜታትሬደር 5 ከአካውንታችሁ ነው። ማንኛውንም ፕሮፊርም ሊሆን ይችላል፣ እንደ ኤክሰነስ ያሉ ብሮከሮች ሊሆኑ ይችላሉ፣ ባይቢት ኤክስቼንጅ ሊሆን ይችላል። እዚህ ጋር እንትን 4 ሞኒተር ምናምን ከፋፍላችሁ ብዙ ሞኒተር የሌላችሁ ትሬደሮች በዚህ በሜታትሬደር 5 ብዙ አይነት ሞኒተር የ1 ሰዓቱን የ4 ሰዓቱን ምናምን ቻርቶች ለመከፋፈል ምናምን ይጠቅማል። ለማየት እያንዳንዱ ታይም ፍሬም ላይ ምን እየተካሄደ ነው፣ ቻርቱ እንዴት እየሄደ ነው፣ ካንድልስቲኮቹ እንዴት እየሄዱ ነው የሚለውን ለማየት ሜታትሬደር 5 ይጠቅማል። እና እሱን እንደዛ ታደርጋላችሁ። MT5 ነው ለሞባይሉ ጥሩ ነው። ሁሉም ሰው የሚጠቀመው በሞባይል ስለሆነ ይሄንን አካውንት ፈንድድ ለማድረግ ትሬድ የምታደርጉት በሞባይል ነው፣ በMT5 አፕሊኬሽን ማለት ነው። እሱን ታወርዳላችሁ ወይም ደግሞ ትመርጣላችሁ እዚህ ጋር ማለት ነው። ይሄ ስዋፕ እና ስዋፕ ፍሪ ምናምን የሚል አለ። ስካልፐር ካልሆናችሁ ወይም ደግሞ ስዊንግ ትሬደር ከሆናችሁ ምናምን ነገር ነው። ይሄ የምታሳድሩ ከሆነ ከኮሚሽን ጋር የተያያዙ ክፍያዎች ናቸው። ይሄን ስዋፕ የሚለውን ብቻ ትመርጡትና ሌሎቹ አያስፈልጉም። እዚህ ጋር አዶንስ የሚለው አሉ። ተጨማሪ የሚያስከፍሏችሁ ነገሮች ስለሆኑ እዚህ ጋር $6000 ለመግዛት 59 እንደተጠየቃችሁት ሁሉ እዚህ ላይ የተወሰኑ ነገሮችን ጨምራችሁ ላይፍ ታይም ፔይአውት 95% ለማድረግ ፕራይስ እዚህ ከምትገዙት ላይ 30% ይጨምርባችኋል እንደማለት ነው። ኖ ሚኒመም ትሬዲንግ ዴይ ምናምን የሚለውን ይሄንኛውን እዚህ ጋር ትሬድ የምታደርጉበትን 5 ቀን የሚያስጠብቃችሁን ነገር ለመቀነስ 25% ያስጨምራችኋል እዚህ የምትገዙት ላይ ምናምን ለማለት ነው። እና ተጨማሪ የሚያስከፍላችሁ ነገር ስለሆነ እዚህ ጋር 150% ሪዋርድ የሚል ነገር ነው። 10% ያስጨምራችኋል እዚህ ላይ አይነት ነገር ነው። እና አዶንስ ናቸው ተጨማሪ ነገሮች ስለሆኑ እነዚህን ትተዋቸውና ታልፏቸዋላችሁ ማለት ነው። ከዛ ምን ታደርጉት ምንድነው አግሪ ትሉና ጌት ፔይድ ነው፣ ወደ ክፍያ ነው የምትሄዱት ማለት ነው። ይሄን ከመረጣችሁ በኋላ ይሄን $59 ለመክፈል እዚህ ጋር ምርጫዎች ወይም ደግሞ የመክፈያ መንገዶች አለ። እዚህ ጋር ፔመንት ሜቶዱን ትመርጡና ከነዚህ በአንዱ ትከፍላላችሁ ማለት ነው። ኩፖን ማስገባትም ትችላላችሁ፣ ሪፈራልም መጠቀም ትችላላችሁ። ሪፈራልም ሆነ ኩፖን እዛው ቴሌግራም ላይም ሆነ ፌስቡክ ላይ ምናምን አስቀምጥላችኋለሁኝ። እነዚህን ከሁለት አንዱ ትጠቀሙና ዲስካውንት ታገኛላችሁ ማለት ነው። $59 መክፈል እየተጠበቀባችሁ $50 40% ካገኛችሁ ሊቀንስላችሁ ይችላል። እስከ $30 እስከ $35 ሊቀንስላችሁ ይችላል። ትልልቅ 40% ዲስካውንት ሳምንት የሚቆይ ለ2 ቀን የሚቆይ ዲስካውንት ኩፖን ካገኘሁኝ አጋራችኋለሁኝ። ሪፈራልም በእኔ ሪፈራል እስከ 10% ዲስካውንት ልታገኙ ስለምትችሉ የኔንም ሪፈራል አስቀምጥላችኋለሁ፣ መጠቀም ትችላላችሁ። አፕላይ ስታደርጉት 59 56 50 ምናምን ስለሚላችሁ ምን ያክል ፐርሰንት ዲስካውንት እንደተደረገላችሁ እዛው ጋር ያሳያችኋል ማለት ነው። ኢንተርናሽናል ካርድ ወይም ደግሞ ቪዛ ካርድ ያላችሁ በሱ መክፈል ትችላላችሁ። ይሄንንም ተጠቅማችሁ መጠቀም ትችላላችሁ። ይሄንንም የክሪፕቶ ምናምን ተጠቅማችሁ መክፈል ትችላላችሁ። እኔ ሰጀስት ማደርጋችሁ ወይም ደግሞ እንድትጠቀሙ የምመክራችሁ ይሄኛውን ክሪፕቶ ይሄን የክሪፕቶ ከረንሲውን የመክፈያ መንገድ ነው። እዚህ ጋር ፔመንት ሜቶዱን ያው ይሄኛውን ከኢትዮጵያ ውጭ ያላችሁ ኢትዮጵያ ውስጥ ሆናችሁ ክሬድ እንደ ባይቢት ያላችሁን መጠቀም ትችላላችሁ። ነገር ግን ክሪፕቶ ካላችሁ በብሎክቼን አብዛኞቻችሁ የኔ ቤተሰቦች ወይም ደግሞ እዚህ ይሄንን ቪዲዮ እየሰራሁ ያለሁት ለምንድነው ቲቲኤም ነውና አብዛኞቻችሁ ከክሪፕቶ ጋር የተያያዛችሁ ምናምን ስለሆናችሁ ይሄን ትታችሁት ሁለቱን ትታችሁት ክሪፕቶን ብትመርጡ ይመከራል። እንመርጠውና እንደዚህ ክሪፕቶ ስንመርጥ እዚህ ጋር የተወሰነ ጭማሪ እያሳየ ነው። 59 ነበረ 62 ምናምን እየሆነ ነው። ያው ኩፖን አፕላይ ስለምታደርጉ ይቀነስላችኋል ማለት ነው። እዚህ ጋር የምታደርጉትን በሙሉ ይነግራችኋል። ሶስቱን እንትኖች ክሪፕቶ ከረንሲ መጀመሪያ ትመርጣላችሁ ማለት ነው። በምን አይነት መንገድ ነው መክፈል የምትፈልጉት? በዩኤስዲቲ፣ ዩኤስዲሲ፣ ትሮን፣ ኢቴሪየም፣ ቢትኮይን፣ ባይናንስ ኮይን ወይም ደግሞ ይሄ ቢኤንቢ የሚባለው ነው። ዶጅ አለ ምናምን እና አብዛኞቻችን ያው የሚኖረን ዩኤስዲቲ ነው። ኤክስቼንጆች ላይ ካለን
ዋሌቶችም ላይ ካለን ግን በትክክለኛው ብሎክቼን እንዳይቃጠል ክፍያችሁ ወደ ሌላ ብሎክቼን ከሄደ ራሱ የሚሰጣችሁ የዚህ ዋሌት አድሬስ ስላለ ወደዛ ነው መላክ የምትችሉ። ወዳው ስትልኩ ኢሜል ይደርሳችኋል፣ ፔመንት ሪሲቭድ ይላችኋል። ወዳውኑ አካውንታችሁን ትቀበላላችሁ። የ5000 የ10000 የ100,000 አካውንታችሁን ቻሌንጅ ወይም ደግሞ ፈተና ትቀበላላችሁ ማለት ነው። እና ምንድነው እዚህ ጋር የሚሆነው ዩኤስዲቲ ለምሳሌ እንመርጥና እዚህ ጋር ኔትወርኩን ወይም ደግሞ የብሎክቼን አድሬሱን እንመርጣለን ማለት ነው። እዚህ ጋር እንደምታዩት ኤአርሲ የኢቴሪየም ነው፣ በኢቲኤች ማለት ነው የምትልኩት በዚህ ነው። በሌላ ኔትወርክ ወይም ደግሞ በሌላ ብሎክቼን ከዚህ በፊት ስለ ብሎክቼን ስለ ክሪፕቶ ከረንሲ አንዳንድ ነገሮችን ተነጋግረን ስለነበረ ታውቃላችሁ ብዬ አስባለሁ የክሪፕቶ ትሬደር ከሆናችሁ። እዚህ ጋር ምንድነው ኢቲኤች ኢአርሲ 20 ቲአርሲ ጋር እና ተመሳሳይ ስለሆነ ከዚህ ጋር ማለት ነው። ትንሽ ኢአርሲ አንዳንድ ጊዜ ቲአርሲ መስሎኝ ኢአርሲ 20 ላይ ማለት እዚህ ጋር የትሮን ኔትወርክም ቲአርሲ 20 ስለሆነ የሚለው እዚህ ጋር ኢአርሲ 20 ስለሚል ቲአርሲ 20 የሚለው ላይ ልኬ አቃጥያ ቃለሁ ገንዘብ ወደ ተሳሳተ ብሎክቼን ከተላከ ያው አንድ አሴት ወይም ደግሞ ጥሬት ክሪፕቶ ከረንሲ ይቃጠላል ብሎክቼን ላይ። በቃ ምንም አይሆንም የማይወጣ ምንም የማይሆን ኮይን ይሆናል ማለት ነው። እና ሪፈንድ የማይደረግ የማይመለስ ነገር ስለሆነ ጥንቃቄ የሚያስፈልገው ነገር ስለሆነ እንዳይቃጠልባችሁ በትክክል ባይናንስ ላይ ካላችሁ፣ ባይቢት ላይ ካላችሁ እነዚህን ሶስቱን ነገሮች የሚጠቀም ብሎክቼን ከሆነ ያላችሁ ከዛ ወደዚህ መላክ ትችላላችሁ ማለት ነው። ይህንን ኔትወርክ ተጠቅማችሁ ባይቢት ላይ ከሆነ ለምሳሌ ባይቢት ላይ ዊዝድሮ የሚለውን ነክታችሁ ከዛ ኔትወርክ ኮይን ያስመርጣችኋል። ዩኤስዲቲ ሊሆን ይችላል እንዳላችሁ ማለት ነው። ዩኤስዲሲ መላክ ትችላላችሁ፣ ትሮንም መላክ ትችላላችሁ፣ ቲአርኤክስ የሚለው ማለት ነው፣ ኢቴሪየም ምናምን። ግን እንዳያወዛግባችሁ ምንድነው የምታደርጉት? ዩኤስዲቲ ስቴብል ኮይኑን ማለት ነው፣ ወይም ደግሞ ዶላሩን ማለት ነው። ይሄ በክሪፕቶ ሆኖ ዶላር እንደማለት ነው አይደለ? ይሄንን በ160 ብር በ150 ብር አይደለም እንገዛው ፒቱፒ ላይ ምናምን። ይሄንን እንደ ዶላር ስለሆነ በክሪፕቶ ፊውቸር ኮይን ወይም ደግሞ ፊውቸር መኒ፣ ሌሎችም እንደዚሁ እንደ ቢትኮይን ምናምን ማለት ነው። ስለዚህ እንዲቀላችሁ ዩኤስዲቲ ትመርጡና ምንድነው የምታደርጉት? ኔትወርክ ትመርጣላችሁ ማለት ነው። ዊዝድሮ የምታደርጉበት ቦታ ላይ ከዋሌትም ከሆነ ከኤክስቼንጆችም ከሆነ ማለት ነው። ዩኤስዲቲን ከመረጣችሁ በኋላ ኔትወርክ ነው የምትመርጡት። ትንሽ ጋዝ ፊው ሊለያይ ይችላል። ቲአርሲ ይሄ ትሮን ወይም ደግሞ ቲአርሲ ትንሽ ሊቀንስላችሁ ይችላል። ወይም ደግሞ ይሄኛውን ትመርጣላችሁ ወይም ደግሞ የባይናንስ ስማርት ቼንን ማለት ነው። እኔ ብዙ ጊዜ ትሮን ስለምጠቀም ነው። ኢቴሪየም ትንሽ ይወደዳል፣ አሁን ሰሞኑን ቀንሷል። በእርግጥ ትሞክሩታላችሁ ማለት ነው። ከዛ ወደዚህ ስለሆነ የምትልኩት። ስለዚህ የባይናንሱንም መጠቀም ትችላላችሁ። ሁለቱን ሪኮመንድ አደርጋቸዋለሁ ማለት ነው። ቲአርኤክስ በትሮን ኔትወርክ ቲአርሲ 20 መላክ ትችላላችሁ ከባይናንስ ወይ ከባይቢት ወይም ደግሞ ካላችሁ ኤክስቼንጅ ማለት ነው። ከየትኛውም ኤክስቼንጅ ዩኤስዲቲ መርጣችሁ ቲአርኤክስ ወይ ትሮን በትሮን ኔትወርኩ ነው። ይሄ ብሎክቼኑ ነው። እነዚህ የምታያቸው ብሎክቼን ናቸው። እነዚህ ደግሞ አሴቶቹ ወይም ጥሪቶቹ ወይም ደግሞ ገንዘቦቹ ናቸው። ዩኤስዲቲ፣ ቢትኮይን ምናምን ማለት ነው። ይሄ ደግሞ ምንድነው? ይሄ ገንዘብ የሚተላለፍበት ኔትወርክ ወይም ደግሞ የብሎክቼን አድሬስ አድሬስ ማለት ነው። የሚተላለፍበት ማለት ነው። ከዩኤስዲቲውን ከቲአርኤክስ ወደ ቲአርኤክስ ከትሮን ወደ ትሮን፣ ከኢቴሪየም ወደ ኢቴሪየም ምናምን ስለሆነ የሚላከው ከእናንተ ኢቴሪየም ኔትወርክ ወደ ፈንድድ ኔክስት ኢቴሪየም ኔትወርክ ማለት ነው። ነገር ግን እናንተ ዩኤስዲቲ መርጣችሁ ቲአርኤክስ ኔትወርክ መርጣችሁ ወደ ኢቴሪየም ኔትወርክ የምትምልኩ ከሆነ ያ ይቃጠላል ማለት ነው። ስለዚህ ዩኤስዲቲ ትሮን ኔትወርክ ትመርጣላችሁ፣ እዛ ኔክስት ትላላችሁ ማለት ነው። አውቃለሁ ምናምን ትላላችሁ። እዚህ ጋር ፐርሚሽኖች አሉ፣ አንብቧቸው። አንዳንድ ነገሮች ያስጠነቅቃችኋል፣ ኬርፉሊ እያላችሁ ነው። እነዛን ታነባላችሁ ማለት ነው። ቪዲዮ እየረዘመ ስለሆነ እናሳልፈዋለን ማለት ነው። ስለዚህ እንደዚህ እናደርግና ወደዚህ ወደ መክፈያ አድሬስ ደቂቃ ይሰጠናል። ይሄው እዚህ ጋር አድሬስ አለ። ይሄንን 60 ዩኤስዲቲ ኮፒ አድርጋችሁ ምንም ሳትጨምሩ ሳትቀንሱ ወደዚህ ኪዋር ኮድ ስካን አድርጋችሁ ወይም ደግሞ የብሎክቼን አድሬስ አለ ኮፒ አድርጋችሁ ወደዚህ
እንትን ትልካላችሁ ማለት ነው። ወደ ትሮን ብሎክቼን ቅድም የነገርኳችሁን ይችን ኮፒ አድርጋችሁ ማለት ነው። ኮፒ አድርጋችሁ ሊንክም አለ። ይሄ በኮምፒውተር ስለሆነ ነው እንጂ ሊንክም ይሰጣችኋል። ሊንክ አለ፣ አድሬሱ ዋሌት አድሬሱ ማለት ነው። ይሄ የፈንድድ ኔክስት ዋሌት አድሬስ ማለት ነው። እዚህ ጋር ደቂቃ እየቆጠረ ያለ አለ። እሱ እንደገባላቸው ምን ይሄው እዚህ ጋር ከስር እያላችሁ ነው። ኮፒ ይሄው 27 ደቂቃ አለ። በዚህ በ27 ደቂቃ ውስጥ 30 ደቂቃ ነው የሚሰጣችሁ። በዚህ በ27 ደቂቃ ውስጥ ይሄን ኮፒ አድርጋችሁ አድሬሱ ነው፣ ወይም ይሄን ስካን ማድረግ ትችላላችሁ፣ ወይም ደግሞ ይሄንን ኮፒ ታደርጉና 60.77 ዶላር ከዋሌታችሁ ከኤክስቼንጅ ማለት ነው። ባይናንስ ሊሆን ይችላል፣ ባይቢት ሊሆን ይችላል፣ ሌላ ዩኤስዲቲ ያለው የትሮን ኔትወርክ ቲአርኤክስ ማለት ነው ያለበት የትሮን ኔትወርክ ወይም ደግሞ የኢቴሪየም ኔትወርክ ወይም ደግሞ የባይናንስ ስማርት ቼን የባይናንስ ብሎክቼን ማለት ነው። በሱ በኩል 60.77 እዚች ጋር የተጻፈችውን ነው። መብለጥም መቀነስም ምናምን አትችሉም። ይችን ኮፒ አድርጋችሁ መጻፍ ካልቻላችሁ ኮፒ አድርጋችሁ እዛ ባይናንስ ላይ የምትከፍሉበት ቦታ ላይ ዊዝድሮ የምታደርጉበት ቦታ ላይ ታስገቡና በዚች ደቂቃ ውስጥ ታስገባላችሁ ማለት ነው። እዚሁ እያያችኋል ምንድን ይሆናል እዚህ ጋር ሪሲቭድ ብሎ ራይት ያደርግና ኢሜል ኖቲፊኬሽን ይገባላችኋል ወዳው ማለት ነው። አካውንቱ ይሰጣችኋል ማለት ነው። አካውንቱ ሲሰጣችሁ ምንድነው የምታደርጉት? ያው ራይት አድርጎ ወደ ዳሽቦርድ ምናምን ይመልሳችሁና የት እንገባለን ማለት ነው። እኔ ይሄንን ልዝጋው። ኦኬ ወደዚህ ይሄንን እንመለሳለን ስላልገዛን ማለት ነው። እዚህ ጋር አካውንት ላይ ይመጣላችኋል ማለት ነው። እዚህ ጋር የእናንተ አካውንት ያላችሁ ማይ ቻሌንጅ ላይ ገብታችሁ ማግኘት ትችላላችሁ። አካውንት የገዛችኋቸውን እዚህ ጋር ይመጣላችኋል ማለት ነው። የገዛችሁት ይሄ ለመግዛት ነው። ስትገዙት እዚህ ጋር ይመጣላችኋል። ይሄ የፍሪ ዳሽቦርድ ምናምን ነው፣ ትሩ ለማድረግ ምናምን ነው። ሌላ ግን ተጨማሪ የገዛችሁት አካውንት እዚህ ጋር ይመጣላችኋል። መከታተል ትችላላችሁ። ፈንድቷል አልፈነዳም፣ ስታቲስቲክሱን ምን ያክል ቀን ትሬድ አደረኩ፣ ምን ያክል ሉስ አደረኩኝ፣ ኮንሲስተንሲ እንዴት ነው ምናምን የሚለውን ዳሽቦርዱን እንደዚህ ትነኩትና አካውንቱን ሲመጣላችሁ አሁን እዚህ ጋር ፍሪ ትራያል ስለምንገባ እዛ ላይ እንደዛ አሳያችኋለሁኝ። አሁን እዚህ ጋር ምንድነው ፍሪ ትራያል እናደርጋለን። ፍሪ ትራያል የምናደርገው ምንድነው ከመግዛታችን በፊት አሁን ያሳየኋችሁን ገዝተን ትሬድ ከማድረጋችን በፊት በፍሪ ትራያል ስለምንሞክር ፍሪ ትራያል የሚለውን እንነካና የ6000 የ15000 አካውንት የ25000 አካውንት የ50000 አካውንት ወይም ደግሞ የ100000 ምንድነው የሚመስለው ከመግዛታችን አሁን ያሳለፍነውን ነገር ከመክፈታችን በፊት ከመግዛታችን በፊት ከፍለን እስቲ የ6000 አካውንቷ ምን ትመስላለች እንዴት ነው ማልፋት የሚለውን ነገር አብረን ትሬድ ስለምናደርጋት ይችን የ6000 ዶላር አካውንቷን ትመርጡና ፍሪ ታገኛላችሁ ማለት ነው። እስቲ ምን እንደሚመስል አብረን እናያለን። ይሄንንም ትሬድ እናደርጋለን ማለት ነው። ይሄው እዚህ ጋር ስታርት ቻሌንጅ ብሏል። ይሄው የ6000 ዶላር አካውንት ተሰጥቷችኋል ማለት ነው። ይሄንን ፓስ ታደርጉታላችሁ ወይስ ታፈነዱታላችሁ? ፓስ ካደረጋችሁት ኦኬ ተሳክቶላችኋል። ገዝታችሁት ቢሆን ኖሮ የሆነ ፖይንት ይሰጣችኋል። በእርግጥ ይሄንን ፓስ ስታደርጉ ግን ሪልስ ቢሆን ኖሮ የገዛሁት አካውንትስ ቢሆን ኖሮ የሚለውን ነገር እንትን ትላላችሁ ማለት ነው። እዚህ ጋር አካውንቱ ይመጣላችኋል እንደምታዩት ይሄው ፍሪ ትራያል የ6000 ዶላር አካውንት ተሰጥቶኛል። የገዛሁትም ሲኖር እዚህ ጋር ነው የሚኖረኝ የምከታተልበት ማለት ነው። ይሄንን ምንድነው የምናደርገው ከሜታ ትሬደር 5 ጋር አገናኝተን ትሬድ እናደርገዋለን ማለት ነው። እዚህ ጋር እንደምታዩት ዴይሊ ድሮዳውን ወይም ደግሞ ዴይሊ ሎስ አለ። በቀን የተፈቀደልኝ እዚህ ጋር 300 ዶላር አለ የተፈቀደልኝ። በቀን ይሄን ዶላር መክሰር አልችልም ማለት ነው። ኦቨራል ደግሞ እንዳጠቃላይ 600 ዶላር መክሰር አልችልም። 600 ዶላር ከከሰርኩኝ ይሄን የ6000 ዶላር አካውንት አጣዋለሁኝ ማለት ነው። ፕሮፊት ታርጌቴን ያተረፍኩት መጠን እዚህ ጋር ይገለጽልኛል። እየሰራሁ ያለሁት ነገር እዚህ ጋር ይገለጽልኛል። ትሬድ ያደረኩባቸው ቀናቶች እዚህ ጋር ይመጡልኛል ማለት ነው። ስለዚህ ፕሮፊት ታርጌቴ 300 ዶላር ነው።
ዴይሊ ሎሴ ደግሞ $300 ነው። ስለዚህ ይሄንን የ$6000 አካውንት ተጠቅሜ $6000 ይዤ $300 ማትረፍ ነው ማለት ነው። ስለዚህ $300 ካተረፍኩኝ ይሄንን አካውንት ፈንድድ አደረኩት ወይም ደግሞ ፓስ አደረኩት ማለት ነው። ስለዚህ ይሄን አውቃችሁ ትሬድ ታደርጋላችሁ፣ ትለማመዳላችሁ ማለት ነው። አካውንቱን ይሄው እዚህ ጋር ፓስወርድ አለ፣ ሎጊን እንትን አለ፣ ሌላም አለ። ይሄን የምትጠቀሙት MT5 ላይ ሜታ ትሬደር 5 ላይ ገብታችሁ ኦፕን አካውንት ትሉና ፈንድድ ኔክስት ሰርቨር እንደዚህ እዚህ ጋር የተጻፈውን እዛ MT5 አፕሊኬሽን ላይ ታስገቡለታላችሁ ማለት ነው። ማስተር ፓስወርድ የሚል አለ እዚህ ጋር፣ እሱን ኮፒ ታደርጉና እዛም ላይ 3 ነገሮች ስለሆኑ የሚገቡት ሎጊን አለ፣ ይሄንን ኮፒ አድርጋችሁ ታስገባላችሁ፣ ይሄንኛውንም ፓስወርድ ታስገባላችሁ፣ ይሄንን ሰርቨሩን ትመርጡለታላችሁ ማለት ነው። ይሄንን ፈንድድ ኔክስት ሰርቨር ፎርም የሚለው የእናንተ ሌላ ሊሆን ይችላል። ይሄን ፓስወርዱ ሌላ ሊሆን ይችላል። ይሄኛውም ሎጊኑም ፓስወርዱም የተለየ ሊሆን ስለሚችል ይሄንን ታስገባላችሁ ማለት ነው። ይሄንን አስገብታችሁ ነው ትሬድ የምታደርጉት ማለት ነው። ሜታ ትሬደር 5 ላይ ማለት ነው። ስለዚህ አካውንት ስትቀበሉ የገዛችሁትም ሆነ ይሄ ፍሪ ትሪያል ስለሆነ ነው። የፍሪ ትሪያልም ሆነ እንትን ገዝታችሁ $30 $20 የገዛችሁት አካውንት በዚህ መልኩ ነው ትሬድ የምታደርጉት ማለት ነው። ተጠንቀቃችሁ ስቶፕ ሎስ እያስቀመጣችሁ ፕሮፊት ታርጌት እያስቀመጣችሁ በቀን ፓስ የምታደርጉት በዚህ መልኩ ነው ማለት ነው። እንቅስቃሴያችሁን እዚህ ጋር ዳሽቦርድ ላይ በየቀኑ በየሰዓቷ በየደቂቃዋ በየማይክሮ ሰከንዷ መከታተል ትችላላችሁ ማለት ነው። ስለዚህ ዳሽቦርዱ ይሄንን ይመስላል አጠቃላይ ማለት ነው። ሌላ ስለ ፈንድድ ኔክስት አንዳንድ ነገሮችን ስነግራችሁ ዲስካውንቶች ካሉ እዚህ ጋር ይቀመጡላችኋል። ሪፈርም ሆነ እርን የምታደርጉት ነገር ካለ እዚህ ጋር ይሆናል። የከፈላችሁት የገዛችሁት አንዳንድ ነገሮች ካሉ እዚህ ጋር ይኖራል። ትራንዛክሽን ቦታ ላይ ኮምፒቲሽኖች አሉ። ምንም ሳንቲም ኦፈር ማድረግ ለማትችሉ ወይም ደግሞ ለማትሉ ማለት ነው። እንዴት ብዬ ልንገራችሁ፣ በቂ ካፒታል ሳንቲም ለሌላችሁ እዚህ ጋር ውድድሮች አሉ። ኮምፒቲሽን ናቸው። ወርሃዊ ውድድር ነው። ካሸነፋችሁና ማንኛውም ሰው መሳተፍ ይችላል። ምንም አይነት እዚህ ጋር ሳትከፍሉ አካውንት ሳትገዙ ምናምን ይሄንን ኮምፒቲሽን ወይም ደግሞ ከትሬደሮች ጋር ብዙ ናቸው። እዚህ እስከ 1900 እስከ 66000 ምናምን የሚደርሱ ተሳታፊዎች አሉ። ትሬደሮች ናቸው። ከነዚህ ጋር ተወዳድራችሁ ብዙ ፕሮፊት መስራት የምትችሉ የሆነ ፍሪ አካውንት እንዳሁኑ ይሰጣችኋል። እዛ ላይ ብዙ ፕሮፊት ሰርታችሁ ተወዳድራችሁ በወር ውስጥ የእናንተ ጥሩ ከሆነና ካሸነፋችሁ $5000 በካሽ ሁሉ ተሰጥቷችሁ እዚህ ጋር ዲቴል የሚላል። ይሄን ለምሳሌ ስናየው አንደኛ ከወጣችሁ እዚህ ጋር $5000 በካሽ ዊዝድሮ ይደረግላችኋል። ስቴላር ላይት ደግሞ $100,000 አካውንት ይሰጣችኋል፣ ትሸለማላችሁ። ወርሃዊ አሸናፊ ከሆናችሁ ማለት ነው። ይሄ በነፃ የምትሳተፉበት ነው። ምንም ሳትገዙ ምንም ሳትሉ ትሬድ እያደረጋችሁ አትራፊ ከሆናችሁ ያንን ዲሞ አካውንት ይሰጣችኋል። ከ60 ሺህ እና ከ40 ሺህ ትሬደሮች ጋር ተወዳድራችሁ እንግዲህ በወር ውስጥ ብዙ ሰርታችሁ ፈንድድ ፓስ ካደረጋችሁ ወይ የሆነ ነገር ካደረጋችሁ በነፃ $5000 አካውንት ተሰጥቷችሁ $100,000 አካውንት ተሰጥቷ 5000 ዊዝድሮ የሚደረግ ነው ወዳውኑ ስትሸለሙ ማለት ነው። $100,000 ደግሞ ፈንድድ የሆነ እየሰራችሁ ዊዝድሮ የምታደርጉበት አካውንት ይሰጣችኋል ማለት ነው። ሶስተኛም ከወጣችሁ $1000 እና $100,000፣ ሁለተኛም ከወጣችሁ $2000 በካሽ ዊዝድሮ አድርጋችሁ ወዳውኑ 100,000 ምናምን ይሰጣችኋልና መሳተፍ ትችላላችሁ። ይሄንን ማለት ነው። የት እዚሁ ኮምፒቲሽን የሚለው ውስጥ ገብታችሁ አሉ እዚህ ጋር በየወሩ የሚካሄዱ አሁን ኢን ፕሮግረስ እያላለ አፕካሚንግ አለ፣ ቀጣይም ይኖራሉ። ያለፉ እዚህ ጋር ኮምፒቲሽኖች አሉ። ለማየት ከፈለጋችሁ ዊነሩን እዚህ ጋር ማየት ትችላላችሁ። የወሰዱትን እዚህ ጋር ናይጄሪያዊ ነው፣ እዚህ ጋር ኬንያዊ፣ እዚህ ጋር ካናዳ ምናምን መሰለኝ ያው 1000 ወስደዋል፣ $5000 ምናምን ያሸነፉ ናቸው። ስማቸው ዝርዝራቸው አለ። በነገራችን ላይ ከአንደኛ እስከ 3ኛ ብቻ ሳይሆን ከአንደኛ እስከ 100 ነው። እዚህ ጋር የምታዩቸው በሙሉ አሸናፊና የተሸለሙ ናቸው። ምንም ብር ሳያወጡ $5000፣ $10,000 ምናምን እስከ 100 የወጡ ማለት ነው። ከ30,000 ከ40,000 ትሬደሮች እስከ 100 የወጡ
የ$5000 አካውንት ሁሉ ተሸልመዋል። አብዛኞቹ አፍሪካ ናቸው የሚታየኝ፣ ናይጄሪያ ምናምን፣ ኢራን ምናምን፣ ፍራንስ፣ ፓኪስታን ምናምኖች ናቸው። ገብታችሁ ቼክ ማድረግ ትችላላችሁ፣ ማየት ትችላላችሁ ማለት ነው። ምኑን እነዚህን ኮምፒቲሽኖች መወዳደር የምትፈልጉ ከሆነ የመግዛት አካውንት አቅም ከሌላችሁ አንዳንድ ነገሮችን እዚህ ጋር ፈንድድ ኔክስት ላይ መሳተፍ ትችላላችሁ ማለት ነው። አሪፍ ፊውቸሩ ፈንድድ ኔክስት ይሄ ነው። ሌሎቹ ሜቢ እንደዚህ አይነት ነገር ላይኖራቸው ይችላል። ማቭን፣ ኢኩዊቲ ኤጅ፣ ዘ 5%ርስ የሚባሉም አሉ። ፈንድድ ፒፕስ የሚባል አለ። ሌላም ኤፍቲኤም ምናምን የሚባል አለ። የእሱ ቻሌንጅ ደግሞ ትንሽ ይወደዳል። ጥሩ ነው ግን ይወደድባቸዋል ምናምንና ኮምፒቲሽን ላይ ያለው ይሄ ነው። ኢንፊኒቲ ፖይንት የሚባል አለ። ኢንፊኒቲ ፖይንት ላይ የሆኑ አክቲቪቲዎች አሉ የሚሰሩ፣ እነዛን ታስኮች እየሰራችሁ እንደ ኤርድሮፕ ነገር ማለት ነው። ኤርድሮፕ አይደለም ግን ኮንሴፕቱን ነው የምነግራችሁ። ታስኮች አሉ። ፌስቡክ ጆይን ማድረግ፣ ግሩፕ ላይክ ማድረግ፣ ዩቲዩብ ገብታችሁ ታስክ ኮሜንት ጽፋችሁ ከዛ ያንን ስክሪንሹት ምናምን አስገብታችሁ ይመጣልኝ አይደለም እናንተ ስትገቡ በሞባይል ያሳያችኋል። እነዛን ታስኮች ሰርታችሁ የሚሰጣችሁ ፖይንት አለ። በዛ ፖይንት ፈንድድ አካውንት ትገዛላችሁ ማለት ነው። ያን ፖይንት ተጠቅማችሁ ዲስካውንት ኮድ ይኖረዋል። 40%፣ 100%፣ 30% ምናምን ይሰጣችኋል። በፖይንቱ ተጠራቅሞ ያንን ፈንድድ አካውንት ታደርጉበታላችሁ ወይም ደግሞ ፈንድድ አካውንት ትገዙበት። እዚህ ጋር መጣ። አሁን ኢንፊኒቲ ፖይንት ስል እዚህ ጋር ፌስቡክ ጆይን ፕሮ ትሬደርስ ክለብን መቀላቀል አይነት ነገር ነው። በቃ እዚህ ጋር ያሉትን ነገሮች አሉ። ቴሌግራም ጆይን ማድረግ 300 ፖይንት ምናምን አለው። እነዛ አድርጋችሁ እዚህ ጋር 1000 ፖይንት ያለው ታስክ አለ። ዩቲዩብ ላይ ኮሜንት ጽፋችሁ ፖይንት አለ ምናምን። እነዚህን ሰብስባችሁ ብዙ ናቸው። እነዚህን ሰብስባችሁ እስከ 1000፣ 3000፣ 4000 አካውንት ፖይንት ከሰበሰባችሁ ፈንድድ አካውንት በቀጥታ ትገዛላችሁ ማለት ነው። 5000 ስቴላር ላይት ምናምን ይገዛላችኋል እና ፖይንቶች እዚህ ጋር ማግኘት ትችላላችሁ። ሌላው አጠቃላይ ለጀማሪዎች የሚሆነው ይሄ ነገር ነው። ይሄንን ፓስ ካደረጋችሁ በፍሪ ነው እዚህ ጋር የምንጀምረው። ከመግዛታችን በፊት ፍሪ ትሪያል የሚለውን ይሄንን አሁን አብረን ከነገ ጀምሮ እንትንላቸዋለን። ይችን እስቲ ፓስ እናደርጋታለን። እንዴት ነው ሜታ ትሬደር 5? እዛው ላይቭ ላይ ማንኛውም ነገር መጠየቅ ትችላላችሁ። ያልገባችሁን ነገር፣ ያስቸገራችሁን ነገር መጠየቅ ትችላላችሁ። ግሩፕም ውስጥ ያላችሁ፣ ቻናሉም ላይ ያላችሁ መረዳዳት እርስ በርስ አለባችሁ ብዬ አስባለሁኝ። ግን እኔም ላይቭ ላይ ሁሉንም ነገር ስለምንወስድ ይሄንን ነገር አብረን እናየዋለን ማለት ነው። ስለዚህ ይሄንን ፍሪ ትራያሉን እንሞክርና ፓስ ካደረግነውም ከፈነዳም ሪል አካውንቱን ካመኑ ሰዎች ጋር አብረን ትሬድ እናደርጋለን ማለት ነው። የ5000 ገዛችሁ፣ የ10000 ገዛችሁ፣ ማቭን ላይ ገዛችሁ፣ ኢኩዊቲ ኤጅ ላይ ገዛችሁ፣ ማተር አያደርግም። ምገባቸውን ስካልፕ ማደርጋቸው ከጠቀማችሁ የኔን ኢንትሪዎች፣ የኔን ፖዚሽኖች፣ የኔን ትሬዶች እየወሰዳችሁ እንዲሳካላችሁ ማድረግ ትችላላችሁ። ካልተሳካላችሁም ያው በራሳችሁ ኃላፊነት ስለሆነ እኔ ለማገዝ ስለሆነ ምንም አይነት ከክፍያ ጋር የተያያዘ ምናምን ሳይሆን ከቅንነት እንትን ያለ ፍሪ ኦፕን ቻናል ነው። ፌስቡክም ላይ ይለቀቃል፣ ዩቲዩብም ላይ ይለቀቃል፣ ቴሌግራምም አለው የከፈትኩት አዲስ ማለት ነው። ይሄ ለቲቲኤም የተሰራ ስለሆነ ነው። ሌላ ፕራይቬቶች አሉ ሌሎ። ስለዚህ ይሄ ለጀማሪዎችም ስለሆነ ይህን መሳተፍ ትችላላችሁ። ባትሳተፉ እንኳን እውቀት፣ ኖሌጅ፣ ግንዛቤ ምናምን መውሰድና ነገርየውን ለመሞከር አንዳንድ ነገሮችን እንቅስቃሴ ማድረግ ትችላላችሁ እና ይሄን ይመስላል የፈንድድ ኔክስት ሪቪው እና ለጀማሪዎች የሚሆን እንዴት እንመዘገባለን፣ እንዴት አካውንቱን እንገዛለን፣ እንዴት ፍሪ ትሪያል ተቀብለን ትሬድ እናደርጋለን የሚሉትን የተለያዩ ስትራቴጂዎች ተጠቅመን እንዴት ሜታ ትሬደር 5 ላይ ገብተን እናደርጋለን ነው። ባይ እና ሴል ነው የምንለው። በቃ ሌላ ነገር እኮ የለውም። ባይ እንላለን ወይ ሴል እንላለን፣ ስቶፕ ሎስ እናስቀምጣለን፣ እንዘጋለን ምናምን ነገር በቃ ወይ ኪሳራ ወይ ትርፍ ነው አይደለም እናስተናግደው። ከዚህ ውጭ ያለው ነገር ምናምን ከሜታ ትሬደር 5 ጋር አገናኝተን ባይ እና ሴል ለማለት ነው። BTC USD የወርቅ ወይ ደግሞ ሊሆን ይችላል XAUSD፣ ሌሎችም እናንተ የምትጠቀሟቸው የፎሬክስ ፔሮች ሊሆን ይችላል፣ ናስዳቅ ሊሆን ይችላል፣ ኢንዴክስ ምናምን፣ ሌሎችም ኦይል ESL፣ ሌሎችም ትሬድ እንደምታደርጓቸው እንደተማራችኋቸው መረጃው እንዳላችሁ አናሊሲስ እንደምትሰሯቸው ፔሮች
አብረን በጋራ ክሪፕቶ ትሬደሮችን ፎሬክስ ትሬደሮችም ስቶክም ካላችሁ ምንም የኢትዮጵያው ነው እንጂ የሌለው ሌሎች ትሬደሮች ካላችሁ በጋራ እስቲ ሳንቲም ሜክ ለማድረግ በጋራ እንሞክራለን ማለት ነው። ለኔ የሰሩልኝን ነገሮች አብሬ በዚህ አጋራቸዋለሁ ማለት ነው። የነገር ይቀጥላል። ለጀማሪዎች ስለሆነ ነው እንጂ ነገሮች እያደጉ ብዙ ሳንቲሞች የሚሰሩበትን መንገድ ነው። አሁን ከትንንሾቹ ስለሆነ የሚጀመረው መሰረቱ ያያችሁትን ትልልቅ ሳንቲሞች ምናምን ሳይሆን ግን መሰረቱ ምንድነው? እዛ ላይ ለመድረስ ምን አይነት ነገሮችን ተጠቀምኩኝ፣ ምን አይነት ስትራግል አሳለፍኩኝ ምናምን የሚለውን ነገር ለማሳየት ስለሆነ ትልልቅ ነገር መጠበቅ ጥሩ ነው። ሊሰጥ ይችላል ደግሞም ያደርገዋል፣ ብዙዎች አድርገውታል ምናምን። ግን ጥንቃቄ የሚያስፈልገው ቀስ በቀስ የሚታደግ አይነት ነገር ስለሆነ በአንዴ የሆነ 100 ሺህ እና ምናምን ከምትሉ እነዚህን ነገሮች በጥንቃቄ ይዛችሁ ብንሞካክራቸውና ፓስ እናደርጋቸዋለን ወይስ እናፈነዳቸዋለን? ፕሮፊርም ምንድነው? ሪል አካውንት ደግሞ ኤክሰነስ ላይም ላይቭ ትሬድ ስለምናደርግ ከፕሮፈርሙ በተጨማሪ ጎን ለጎን ያው እንዳያችሁት $5000 $500 ላይቭ ላይ እንትን ብያለሁ። $50,000 ከሞላው በኋላ ወደ $100,000 ነበረ ጉዞዬ። ግን በበቃኝ 54,000 ላይ ዘግቼ ሁሉንም ፖዚሽኖችን ወጥቻለሁኝ። አዲስ ደግሞ ከ$500 ላይቭ አካውንት ላይ ዲፖዚት አድርጌ አይታችሁኛል። ያንን $500 ወደ $10,000 ለማሳደግ ከእናንተ ጋር እያንዳንዷን ምገባትን ትሬድ ኢንተሪዎች እያስቀመጥኩኝ ሲግናሎች እየሰጠሁኝ አብሬ ብዙ ነገሮችን እየጻፍኩኝ ላይቭ እናንተን ለማስተማር እየሞከርኩ ነውና ይሄንን እንደ እንትን ውሰዱት፣ እንደ ቁም ነገር ውሰዱት፣ እንደ ትልቅ ነገር ውሰዱት። ብዙዎች እንደዚህ አይነት እድል ስለማይሰጡ እኔ ብዙ ስትራግል አድርጌያለሁኝ። የምትማሩትን ነገሮች ነው የምትገብሩት እንጂ በሪል እውነተኛውን ነገር ምናምን እዚህ በራሳችሁ እየተፍጨረጨራችሁ ምናምን ነው። እና ከስካመሮች ከምናምን ራሳችሁን ጠብቃችሁ ጤናማ የሆነ ትሬድ ለመውሰድ ሞክሩ፣ ታገሉ። ትሬዲንግ ጥሩ ሳንቲም ይሰጣል። ከትሬዲንግ በላይ እዚህ ምድር ላይ ስራ የለም። በተለይ ወንዶች፣ ሴቶችም ይመከራል፣ የሚበረታታ ነው። ሜቢ እኔ እንደውም ሴቶች ብዙ ጊዜ ስላላጋጠመኝ ነው እንጂ ፕራይቬት ወይም ደግሞ ዋን ቱ ዋን ግል አንድ ለአንድ ማስተምራቸው የተወሰኑ 10 ሴቶች ምናምን አሉ። ግን በብዛት ከ900 በላይ የሚሆኑ ወንዶች ናቸውና እናንተ ታገሉ። ወንድ ልጅ ያው በዚህ ሰዓት እየተፈተነ ነውና ታገል፣ ትሬዲንግ ላይ ታገል። በቃ ተስፋ የቆረጥክ ልትሆን ትችላለህ። ብዙ ነገር በህይወትህ ያስቸገረ፣ ያስጨነቀ፣ ያበሳጨ፣ ተስፋ ያስቆረጠ ሳንቲም ምናምን ነገር አንገት ያስደፋ ከሆንክ ትሬዲንግ ላይ ታገል። በቃ ይሄ አዲስ ራሱን የቻለ ላይፍ ነው፣ የህይወት መንገድ ነው። በቃ ሁሉ ነገርህን የሚቀይር አስተሳሰብን፣ አመለካከትህን፣ ለሰው ልጅ፣ ለገንዘብ፣ ለምናምን ሁሉ ነገርህ፣ ለሀገርህ፣ ለምንም እኔ ኤክስፕሌን ማድረግ አልችልም። እና ትሬዲንግ ላይ ወጥሩ። ላይፋችሁን ወይ ያቀላል ወይም ደግሞ የታገላችሁ እንትን ትላላችሁ ማለት ነው። ትቆያላችሁ እስከ ህይወታችሁ ፍጻሜ ድረስ የታገላችሁ ትሞታላችሁ እንጂ ተስፋ የምትቆርጡበት ዓለም አይደለም ትሬዲንግ። ብዙ ነገር የሚያስተምራችሁ አይነት ነገር ስለሆነ ማለት ነው። ተስፋ መቁረጥ ብሎ ነገር አይታሰብም። በቃ በብዙ ነገር የሰው ልጅ ተስፋ ሊቆርጥ ይችላል። በትሬዲንግ ግን ተስፋ ሊቆርጥ አይችልም። ያየሁት ነገር ማለት ነው። ስለዚህ የታገላችሁ ትሞታላችሁ እንጂ በፍጹም እጅ አትሰጡም። እንደምታደርጉ ስለምታውቁ ማለት ነው። እንደምታደርጉ ታውቁታል። የፈጀውን ፈጅቶ ዋትኤቨር ኢት ቴክስ ይላሉ አይደለ? አቬንጀሮች ማነው ካፕቴን አሜሪካ የፈጀውን ጊዜ ፈጅቶ ታደርጉታላችሁ። እና ፒስ ይመቻችሁ። አብረን እንታገል። እስከ ጨረቃ ድረስ አብረን እንሄዳለን። ቱ ዘ ሙን ይላል ቴዳ። እና እስከ ጨረቃ ፒስ አውት። ይመቻችሁ። ባይ ጋይስ። ግሩፕ ላይ እንገናኝ። ቴሌግራማችንን ጆይን አድርጉ፣ ተቀላቀሉ፣ ጻፉ። ፍሌክስ ምናምን አያስፈልግም፣ መጥፎ ነገሮች አያስፈልጉም። ጀስት በጋራ ማደግ የሚባል ነገር ስለሆነ ከማርኬቱ ሳንቲም ለመቀማት ወይም ደግሞ ብዙ ብሮችን ባይሆን በሚሊየን ባይሆን በሺዎች ምናምን እንቦጭቃለን ድርሻችንን። እና ብዙ ትሪሊየን ዶላር የሚንቀሳቀስበት ማርኬት ስለሆነ ከዛ ላይ ቦጨቅ የምናደርጋቸው ነገሮች ስላሉ ለእኛ የሚጠቅሙን ያንን አብረን በጋራ የምናሳካ ይሆናል። አብራችሁ ስለነበራችሁ የጎደለ ነገር ሊኖር ይችላል፣ ያልገለጽኳቸው ነገሮች ሊኖሩ ይችላሉ። እነዛን በጋራ
በቀጣይም ሊሆን ይችላል እንድሰራላችሁ የምትፈልጓቸው ነገሮች ካሉ አሳውቁኝ። እንዲሁም ደግሞ ላኳቸው ወደ ፌስቡኬ ትሬዲንግ ላይ ያሉ ትንሽ ስራ የሌላቸው ሰዎች፣ በጣም በብዙ ነገር የተጎዱ ሰዎች ያው በሳንቲም ባልደግፋቸው በዚህ ዓለም ውስጥ ስራ አጥ ከሆነ ላስተምረው፣ እንዲሁም ደግሞ ሳንቲም የሚያገኝበትን መንገድ ትልልቅ ብሮችን ባይሆን ቀስ እያለ ስኬል አፕ የሚያደርግበትን ሳንቲም የሚያገኝበትን መንገድ ስለማስተምር፣ ጋይድ ስለማድረግ፣ ስለምጽፍ እና ስለማስተምር ላኳቸው ወደዚህ። ፒስ አውት። ይመቻችሁ። ሁላችሁንም ከልብ አመሰግናለሁ።